24 ዓመት ሙሉ በሴጋ የተቸገረ ሰው ነበር። አሁን ደግሞ እንዴት ከሴጋ እንደወጣ እያካፈለ ነው ማህበረሰቡ ይወጣ። ታገባም እኮ ሴጋ ማድረግ አይቀርም። እምሳ ተቀበል ሴጋ ማድረግ አይቀርም። ከሌለች ራሱ እያለች ሱስ ነዋ። ምንም ለውጥ የለውም። ባይዘው ያም ሆነ ማይቆም ነገር ይቆማል። አንተ ቆይ ማይልህ ማሳምና አይደል እንዴ ጀመርከው? እንዴት ማቆም ያቀታል? ቆርጦ ምናምን ብዬ አስቤ ያቀር ማረኝ እውነቴ እና ጀምሬው ምናምን እንትን አለ ጠባሳ ነገር ምልክት አለ። ሳምንት ትቼ ምናምን ኮንፊደንስ ጨምሮ ልክ በሳምንት ሳረገው ያለቀስኩበትን ቀን አረሱ። ያለቀስኩበትን በቃ አስለቅሶኛል። ባይዘው ምክንያት ነው ሴጋ ውስጥ የገባው የጀመርከው በምን ምክንያት? እኔ ፖርን አይቼ በልጅነቴ 4 ዓመት ሙሉ በሴጋ የተሰቃየ ሰው ናገባ። 4 ዓመት ሙሉ ግን እንዴት ቻልክበት? እንዴት ቻለልህ ራሱ? እንዴት ላያስችል አይሰጥማ። 4 ዓመት ሙሉ ሰው ቢያንስ እኮ ትንሽ ወር። በነገራችን ላይ ስጀምር ምናምን ይጨንቀኝ ነበር በፊት በጣም በቃ ተሰጥታለሁ ምናምን ካረኩ በኋላ ድብር ይለኛል። ምንም በራስ መተማመን የለኝም ምናምን። አሁን ግን 24 ዓመት ሲሞላኝ ማለት በዚህ እንትን ውስጥ ማለት በቃ እያንዳንዱን ነገር ነው ኮንትሮል ያደረኩት። አሁን ሌቪቴቱን ላደርጋለሁ ብልሽ ታምኛለሽ? እውነት የምሬን እኮ በጣም ተቆጣጠረዋል። አይደለም አንተ እሺ፣ በምን ምክንያት ነው ሴጋ ውስጥ የገባው? የጀመርከው በምን ምክንያት? እኔ ፖርን አይቼ በልጅነቴ ቼስ ተከራየንና ከዛ በኋላ በቃ ጤነኛ ልሆን አልቻልኩም። በዛ ነው እኮ ለማቆም አልሞከርክም? ኧረ አይቻልም። አይሆን ነገር አይታሰብም። ሙላ ነው እሺ፣ ለመፍትሄ ልንገር፣ የምሬን ነው። ብዙ ሰዎችን አስሞክሬ ተሳክቶላቸዋል። ማንቺ ነግሬያቸው ማይሆን ነገር ሲሪየስ ከልቤ ነው የምልህ። እንደውም አንደኛው እኔ ነግሬሽ ነገር አይቆምም። ማይቆም ነገር ይቆማል። አንተ ቆይ ማይልህ ማሳምና አይደል እንዴ ጀመርከው? እንዴት ማቆም ያቅታል? ማይሆን ነገር በጣም የተሳሰረ ነገር ውስብስብ ያለ። እናንተ ከሆነ እኮ ታዲያ ብታገባም እኮ ሴጋ ማድረግ አይቀርም። እምሳ ተቀበል ሴጋ ማድረግ አይቀርም። ከሌለች ራሱ እያለች ሱስ ነዋ። ምንም ለውጥ የለውም። ባይዘው ያም ሆነ ይሄኛውም ሆነ ምንም ያመጣብኝ የህይወቴ እንትን ላይ ምናምን የለም አሁን ላይ ማለት ነው። እንደውም አሪፍ ነው። ከማምሸትም ከበሽታም ከምንም ከብዙ ነገሮች ይጠብቅሻል። እና ዊዝን በ6 ወር ምናምን አንድ እንኳን ምናምን ሊሆን ይችላል እንደዛ ማድረገው ማለት አሁን ላይ በጣም ኮንትሮል ከማድረግ እንደዚህ ርቀት ካለው እኮ ችግር የለውም። እንደዚህ በርቀት ምንም ህይወቴ ላይ እንደውም ደስተኛ ነኝ። ያመጣብኝ ነገር የለም በህይወቴ ማለት። ሲበዛ ግን ሰውነቴም ስፖርተኛ ነው የመሰልኩት አሁን ላይ። ምንም ሰውነቴ ድሮ ልጅ እያለሁ ግን በጣም ትንሽ ቀጫጫ ነበር። በጣም አክስቶኝ ነበር የሆነ ጊዜ ላይ። አሁን ግን ምን ኖርማል ወንድ ልብስ ፊት ያደርግብኛል። እንትን የሆነ ምናቸው ይባላል የምሬው እንደዛ ሆነ ነበር። ምንጣቸው ምናምን በልጅነቴ እንደዛ ነበር። በልጅነቴማ እንደዛ ነበር። እና አስበሽዋል 24 ዓመት ከባድ እኮ ኤክስፒሪየንስ እኮ ነው። እሺ አሁን አንተ እንዴት ነው የምታገባው? እንዴት ነው የምትጠብሰው? አሁን አንተ አሁን ያንተ ወጣ። ኧረ እኔ በጣም ነው ሴቶች የሚወዱኝ። እውነት እኔም ወዳቸዋለሁ፣ እነሱ የሚወዱኝ። ግን ምን አደረገኝ መሰለሽ? ለአንድ ሴት እንዳረገ ያደርግሻል። እና ይሄ ሁሉ ሴት እንደዚህ በሴት ተወዳጅ ከሆንክ ማቆም ይከብድ አይመስለኝም። እኔ አሁን ሊሆን ሞስት አልኩሽ እኮ በ6 ወር አንዴ ምናምን ሊሆን ይችላል እንደዛ አይነት ነገር። እሱማ በቃ እንዴ ምንድን ነው ረሳሁት ምናምን ብዬ ረሳሁት እንጂ ነገር ምናምን እኮ በፊት እንትን እል ነበር ምናምን እያልኩ ማለት በግድ እና ምንም እኔ ለውጥ አላመጣብኝ በህይወቴም ላይ እንትን ባልኩበት እና እኔ ለወጣቱ መክሯለሁ። አሪፍ ነገር ነው እንደው አንተ አፍን ዘጋሪ ማለት ነገር ሴጋ ህይወታችሁ ምን ይበላሽው? ስነ ስርዓት እንዳሰ ምንም ይጠብቃቸዋል። ኖ ብቻ እነሱ ንጽህናቸው ምናምን ይጠብቁ እንጂ ኖ ሴጋ አይመከርም። ሲቀጥል እሺ አንድ ተዋርገሽ አወር ነው አንድ ተዋር
ሻወር ቀን ሙሉ አንተ እኮ የሚደብረው እኮ አንተ እኮ የሚሟተክ ሳይሆን ጥጋብ እኮ ነው። አንተ እኮ ጥጋብ ነው። በቃ የዛኔ ጀመርክ በፖርኖ ቪዲዮ፣ አሁን ደግሞ ማቆም አልቻልኩም። አሁን እንትን ነው ማቆም ስለማይችል ነው እናት፣ ምንም ማቆም አይችልም። በነገራችን ጸልየሽም ምንም ብለሽም ምንም ያው ነው ዞረሽ እዛው ዶንት እና እኔ የምነግረው ነገር አሪፍ ነው። ሴት በህይወታችሁ የሌለ ያልጠበሳችሁ ሴት እስክትጠብሱ ድረስ ማቆያን ያልኩት እንጂ ቀን በቀን ምትዋል አልኩ ማለት ኮንትሮል ያደርጉታል። ያው እድሜያቸው እየሄደ ምናምን ሲመጣ የመቆጣጠር ችሎታቸው ምናምን እየጨመረ ነው የሚመጣው። ምንም አይመስላችሁ፣ እንደ ልጅነታቸው አይጓጉም። ግን ይሄ በጣም ያገኙት ኤክስፒሪየንስ ነው። ሰዎች እኮ ሳይድ ኢፌክት እኮ አለው ሳይድ ኢፌክት እኮ አለው። ግን ያው በጊዜ ሂደት ምናምን ኤክስፒሪየንስ እያደረግሽው ትመጫለሽ ምንም እንዳልሆነ ምናምን። ፎሎ አድርጉትና ፋሚሊ ሆናችሁ ስለ ሴጋ ላይ ፎሎ አስደርግኝ እና ኤክስፒሪየንሱን ልምዱን ያካፍላችኋል ማለት ነው። እንዴት መምታት እንዳለባችሁ፣ በስንት ጊዜ አንድ እንዳለባችሁ በጣም ትክክል። ግን እኮ እናንተ ሴጋ የምታደርጉ ሰዎች ከፌሚኒስቶች እኮ አትለዩ ማለት ነው። ምክንያቱም ፌሚኒስት አሁን ወንድ ባላታቡ የሚያስቡት ወንድ የሚጣሉት ናቸው። እና ታዲያ ሴጋ የምታደርጉ ሴት አታገቡ። ከተገኘ ሁለቱንም መጨርገር ነው። ምንም 50-50% ያንንም እኔ ምንም ለውጥ የለውም አልኩሽ። ከተገኘ አሜን ብለሽ ትቀበያለሽ። ይገባል። ሌላ ቪዲዮ ስሪ እሺ እሰራለሁ። ኪንግ ምን ነው ሌላ ነገር ውስጥ ገብተሃል እንዴ? በጣም ደጋገምከው። ገባህ እንዴ? ሴጋ ጀመርክ እንዴ በኔ ቪዲዮ? ኤኒዌይስ ግን ጀመሩ ይላል። ፎሎ አድርጉትና የሴጋ ኤክስፒሪየንሱን ተቀበሉት፣ ተማማሩ። እኔ በፊት ምን አደረግ መሰልሽ? በአጀንዳ ምናምን መዘግበዋለሁ ስህተቴን ምናምን እንዴት ሲሆን እንትን እንደሚለኝ ምናምን እንዴት እንደሚመጣብኝ ምናምን እንትኖቹ በቃ እያንዳንዷን ነገር ጽፈሽ ምናምን በእንትንቲና ቀን ደግሞ ትቆርጭለታለሽ። በቃ በዚህ ቀን አቁሚ እስከ ስንት ወር ነው ምናምን እንደዚህ ስኬጁል አውጥተሽ ማለት ነው። እና እንደዛ አድርጌ ብቻ በጣም ከባድ ነበር። ይከብዳል በጣም። በጊዜ ሂደት ነው ሁሉ ነገር እንትን የሚለወጠው እንጂ ይሄ አንቺ ያስበሽ ዛሬውን እንትን እላለሁ ምናምን አይታሰብም። ከጭ ይልብሻል። እስቲ አንተ ድሮ ከጻፍካቸው ምን ትዝ የሚል ነገር አለ? ለምሳሌ ሲነሳብህ እንደ ሆረር እንደዚህ ምናምን ነገር ብለን ሳምንት ትቼ ምናምን ኮንፊደንስ ጨምሮ ልክ በሳምንት ሳረገው ያለቀስኩበትን ቀን አረሱ። ያለቀስኩበትን በቃ አስለቅሶኛል። ባይዘው ለምን አረኩ? ያው እንትን ነው በቃ ቃል ገብተሽ ኦኬ እና በጣም ስላሸነፈክ ማለት ነው። በጣም በቃ ሁሌ የመሸነፍ ስሜትም ሁሌ አለ። በቃ የሆነ በቃ እንደዛ ያርሽ ምናምን ሞራል እንደዛ አይነት ትግል ውስጥ ከራስ ጋር ከምትገባ ማለት ይሄ እኮ ቻሌንጅ እኮ ነው። አሁን ለራስ የሆነ ነገር ትነግረዋለህ። ከዛ ደግሞ ያልከው ለራስ ቃል የገባው ቦታ ላይ ራስ አድርገው ስትገኝ ትናደዳለህ እኮ ነው። ያስለቃልሽን ምናምን ስታጥፊ እንደዛ ጽፈሽ በቃ እንዳንቺ ጻድቅ የለም ለአንድ ሳምንት ማለት ነው ስለተውሽ ምናምን በቃ ኧረ እኔ ራሴን ኮንትሮል ያርጊ ምኖር ሰው ና ከዛ በሳምንት ስታገኝ ተሰብረሽማ ጨለማ ክፍል ውስጥ ቁጭ በል የሚባሽማ ይሄ ነገር እንዲህ እርግማን ነው እንዲህ ምናምን አፍስሰራል ብዙ ጊዜ እንባችን። ይሄ ግን እዚህ ውስጥ ያለ ነገር ነው። ልቆርጠው ምናምን ብዬ አስቤ አውቃለሁ። ማርያም እውነቴ እና ጀምሬው ምናምን እንትን አለ ጠባሳ ነገር ምልክት አለ ጀምሬው ምናምን እንትን ያልኩበት ጊዜ አለ። ኧረ አንተ እንደው በፈጣሪ ተው፣ እነዚህ ትጅሎች ናቸው ሄደው ይቆጣሉ። ተው እኮ ማለት ያው ኤክስፒሪየንስ እኮ ነው የምነግርሻው። እንደዚህ አይነት ኤክስፒሪየንስ አትንገራቸው። ሄደው ቆርጠው ነው የቆረጥነው የሆነ የልጅነት እንትንሽ ይሰበራል። በቃ ተበልቷል ኦልሬዲ። የልጅነት ይቡረቃሽ ምናምን እንጃ የኔ መጥፎ ነበር በጣም። እንደ ልጆች ቤተክርስቲያን መሄድ አልችልም። አይዞህ አንተ ጀግና ነህ። በየቤቱ በሽተኛውን የቀረ ቤት ይቅጠረው። አይዞህ እኔ አሁን ኮንትሮል አድርጌው እኮ አልኩሽ እኮ ኖርማል ኑሮ ነው የምኖረው አሁን ላይ።
ፎሎ አርጉትና ቤተሰብ አርጉት። ይሄ ወንድማችሁ ነው። ፎሎ አርጉት፣ ቤተሰብ አርጉት፣ ክሬት አርጉት። ትምህርትሽ ላይ ኢፌክት ያመጣል። ትምህርትሽ ላይ፣ ስራሽ ላይ ወልጅ በቃ ቀስተቲክ ቢሮ ውስጥ ከገባች ምናምን ለስራ መጣ ብድግ ብለሽ ምናምን ተዋርገሽ ትነጫለሽ። እንደዛ ነገሮች አሉ። በቃ ከዛ እንዲህ ዞር ዞር ብላችሁ አትሳቀቅም? ሰው ያወቀባ አይመስልም እንዴ? ይመስልሻል እንጂ የሆነ የመርበትበት ምናምን አለ ስትመለሽ። በቃ ሞራል አይኖርሽም ምናምን፣ የንግግርም ሰውም የማየት ምናምን ሞራል አይኖርሽም። እንደሱ አይነት ነገሮች አሉ ምናምን። ግን ከጊዜ ሂደት በኋላ ግን በቃ ምንም አይመስልሽም። በቃ ኮንትሮል ታደርጊዋለሽ። ያውላ ነገር እንዳለ አሁን ተቀበል። በነገራችን ብፈልግ አደርጋለሁ፣ ባልፈልግ አላደርግም። ምንም የሚያግደኝ ነገር የለም አሁን ላይ ማለት። ስለዚህ አሁን አንተ ወደ ኮንትሮል ገብተሃል። አዎ ደግሞ ካረክሽ ወደ ቻሌንጅ እንስጥህና ራስህና ለአንተ ከዛ ልክ እንደዚህ አይነት ነገር ሲመጣብህ ሴጋ ማድረግ ስትፈልግ ያኔ ያልኩሽ እኮ አሁን እንደዚህ አይነት ነገር አያሳስበኝ። እንዲያወራሽ ራሱ ማለት ነው ምንም አሁን ላይ አያሳስበኝም። ኮንትሮል የማድረግ ኦልሬዲ ትተዋል እኮ ማለት እኮ ነው። ወጥተሃል። አዎ ኦልሞስት ወጥቻለሁ በቃ። እና ታዲያ አንተ ወጥተህ ለምንድን ነው ሰዎቹን የምታበረታተው? እኮ እኔ እኮ ስለተውኩት እኮ ነው እንደዚህ ወጣሁበት ማለት ነው። ነገር አለሙን ተውኩት ሁሉን ነገር በቃ። እስቲ ማድረግም ካለብኝ ላድርግ እያልኩ ሞራል የሚነካውን ነገር በፊት ነበር ማለት አንድ 4 ዓመት ሆኖኛል ከተውኩት። 4 ዓመት ሆኖኛል ከተውኩት። ግን መጥፎ ነው በጣም ጫት። እሱ ነገር ብቻ እንድታስቢ ነው የሚያደርግሽ። ጫት ማለት በጣም ከባድ እንዴ። ጫት እንደውም እኮ ጫት የመለጣለጥ ያብሳል አይደል? ያብሳል በጣም። እኔ ካለኝ ኤክስፒሪየንስ ጫት በጣም ነው የሚያብሰው። እሱ ብቻ እንድታስብ ያደርግሽ እና ያው ፖርን ቪዲዮዎች ምናምን ግን ብዙ ሪሰርች አድርጌያለሁ ማለት ነው። እንደዚህ ከቃሙ በኋላ ነው እንዲሁም ወደ መባዳቱ አይሄዱም ብዙ ሰዎች፣ ወይ ወደ መጠጥ ምናምን ነው እንጂ። ኧረ አብዛኛው ሰው እሱን አስቦ ነው እንደውም እንትን የሚለው የሚይዘው ማለት ነው። አብዛኛው ሰው የሚነክሰው እሱን እያሰበ ስትሰብሪ እሱን እያሰብሽ ነው የምትሰብሪው። ከዛ በኋላ ነው የምትረጋጊው እና ሌላም ነገር ላይ የምትሄጂው ማለት ነው። ያው ምርጫ ነው በነገራችን። ጫት ቅመሽ ከሰበርሽ በኋላ የምታስቢው ነገር ምርጫ ነው። ወይ ሴት ጋር ልትሄጂ ትችያለሽ፣ ወይም ደግሞ ማስተር ቤት ልታረጊ ትችያለሽ። ግን እኔ እንደዚህ ጀለሶች ምናምን ነበሩ ሲቀሙ አይፈልጉም። ኧረ ብሎ ነገር ከጊዜ በኋላ ግን ያው ሊያዳክምሽ ይችላል። በእንደዚህ አይነት ወይ ማለት የጫት ማለት ነው ሴክስ ላይ ምናምን ነገር ለካማ ሊያደርግ ይችላል ከጊዜ ብዛት። ግን ሁሉም ወንድ የሚቀመው ሴት እያሰበ ነው ቁጭ ብሎ። አንዳንድ ሰው ነው ለትምህርት ምናምን እንትን የሚለው እንጂ አብዛኛው ሰው ወደዛ ፍላጎቱን ነው የሚያስበው እንጂ ችሎታ ዜሮ። ምንድን ነው ችሎታ ዜሮ? ጫት ትክክል እኮ ነው ልጇ። ያ ነገር ላይ ላይችል ይችላል፣ ግን ፍላጎቱን ሊያስብ ይችላል። ኦኬ መብደት ይፈልጋል፣ ግን አይችልም። ሞራል የለውም። ባህሪ ይለወጣል። ያው አለመቻል ሳይሆን ባህሪሽ ይለወጣል እዛ ነገር ላይ ማለት ነው። ቆንጆ ሴት ባየው ቁጥር ወይ ያለመድሽው አይነት እንትን ሊያጋጥምሽ ይችላል። እርካታ ምናምን ያለመድሽው አይነት ነው። ከባድ ነው። ተባባሩ። ኦ ማይ ጋድ! አንተ ግን ስንት ጉድ ችላችሁ ነው የምትኖሩት እናንተ ወንዶች? ኧረ በጣም ከቤተ እምነት ምናምን ትርቂያለሽ። እንደዛ አይነት ነገር ካለ ሰው እንደውም ኧረ ለምን አትለምንም ገዳም ምናምን ለምን አትሄድም ምናምን ይላል። ማን አስደረሶሽ? እንደዛ አይነት ነገር እያደረግሽ ነው። እና ግን እኮ ማለት ነው ሰዎች አሁን አንተ ሴጋ እንደምታደርግ ባያውቁም ምንም ባይሉም እኔ ማንም ሰው እንደዛ አይነት ነገር እንደማደርግ አያውቅም። 4 ዓመት ሙሉ ሳደርግ ስለታሰረ ቤተክርስቲያን ብሄድ ፈጣሪ ምን ይለኛል ብለህ ታስባለህ እንጂ ፈጣሪ እኮ አይርቅህም። እሱ እኮ እንደዛ እኔ ማለት እኔ አሁን ምናምን መሰልሽ ወድጄ አይደለም እንደዚህ ሆንኩት። ስለዚህ ፈጣሪ ሊጠላኝ አይችልም።
ያው እንደኔ ስራ ማለት ነው። እዚህ ውስጥ ያለው ሀሳብ ደግሞ አይወስድህም፣ አትሄድም፣ አንተ መሄድ አትችልም ይልሃል። ኢቭን አይደለም ሴጋ አድርገህ ቅመህ እንኳን አንተ ረሺም ነው ምናምን የሚል ማይንድ ውስጥ አይመጣም። እንደሱማ አለ እኮ ሞራል አይኖርሽም፣ ለምንም ነገር ሞራል የለሽም፣ ለምንም ነገር ማለት እንደዛ አይነት ነገር ስትሆን የስራ ተነሳሽነት የለሽም። የሆነ ነገር አሸናፊ ነኝ የሚል ሞራል የለሽም በምንም ነገር ላይ ማለት ነው። በራስ መተማመን አይኖርሽም፣ ከሰዎች ትሸሻለሽ። እንደዛ አይነት ነገር ስሙ፣ አያችሁ፣ ይኸው የህይወቱን ክፍል እያካፈላችሁ ነው። ኮንትሮል ካላረግሽ ግን የላ ነገር በእድሜ ይጠፋል ነው የምለው። በእድሜ በቃ እድሜ ሽንት እያለ ሲመጣ ምንም በቃ የምትጸጸችው ነገር አይኖርም እና ስትታዩ ደግሞ ያው የመተው ነገር እንትን ይመጣል፣ ያለ ማድረግ ያን ነገር ማለት ነው። እንደዛ ነው። እኔ አሁን ቺኮችን ላመርጣለሁ ነው እንጂ አሁን ሴቶች ምናምን እንትን ሲሉ እንደዛ አይነት ነገር አይ በቃ ዛሬ አይመቸኝም እላለሁ አውቄ ማለት ነው። አብራኝ ምናምን እንደዚህ እንግባ ምናምን ስትል 24 ዓመት ሙሉ በሴጋ የተቸገረ ሰው ነበር። አሁን ደግሞ እንዴት ከሴጋ እንደወጣ እያካፈለ ነው ማህበረሰቡ ይወጣ። ምን አይነት እመዘግብ ነበር እኔ እስኬጁል አውጥቼ ምናምን እመዘግባለሁ፣ ቀኑን እጽፋለሁ መቼ እንዳቆምኩኝ ምናምን። ግን የሳምንት እድሜ ምናምን ማቆሙ ከዛ ጸጸት አለ ደግሞ ከባድ እናደጃለሽ ምናምን ምን ይወጣል። ይሄ ሰላቢ ነው። አንቺ የሆነ ጊዜ ትዝ ሲለኝ አደርጋለሁ አለ። አዎ ባይዘው እንደዚህ ያለ አሁን እንደ ቺል አድርገሽ ምናምን ጠጥተሽ ምናምን በፊት እኮ እንዲህ አደርግ ነበር እስቲ ቆይ ምናምን ብለሽ እኮ አንዳንዴ ትሞክሪያለሽ እኮ ያው ወንድ ልጅ ነሽና እስቲ ቆይ ምናምን ብያለሽ እኮ ትሞክሪያለሽ። አሉ እኮ እንደዚህ አይነት እንትኖች አሉ። ምንም እንደ ድሮ ምናምን ላለቃቅስ ምናምን አላረጉም። በፊት ጸጸት ይገለኝ ነበር። በስመ አብ እፈራ ነበር፣ በጣም ነበር የምፈራው። በቃ ተጠቅልዬ ጨለማ ክፍል ውስጥ መኝታ ቤት። የሴት ችግር የለበትም። ሴት አሉት ማለት በሚባል ደረጃ አሉት፣ ግን አይመራውም ወደዛ። ይሄ ማስተርቤሽን ምን እንዳደረገኝ ታውቂያለሽ? ሴት ላይ መላሳም ነው ያደረገኝ። መላሳም ዘበራርቄ ምናምን ለፍልፌ ምናምን ሴት በቃ ይሆናላ የማሳመን ምናምን እንትኑ እንደዚህ ከጊዜ ብዛት ታገኛለሽ። እንደውም እኔ እንደዛ ነው ያደረገኝ። እና ደግሞ በአንድ ሴት አትረጊም። ሁሉም ሴት ያምርሻል። ሁሉም ሴት ነው የሚያምርሽ። እና አይ ዶንት ኖ እንዴት እንደሆነ እንጃ። በቃ ያነጋገርኳት ሴት በሙሉ እሺ ትለኛለች። አሁን ላይ ያለው ነገር ማለት ነው። ባይዘው ደፋር ያደርግሻል። ማስተርቤሽን በጣም ደፋር ነው የሚያደርግሽ። እድሜያቸው በጣም ትላልቅ ሴቶች ምናምን እንደዛ ሹገር ማሚ አይነት ሴቶች ምናምን በቃ የግልሽ ናቸው እነሱ የግልሽ። አሁን ያመጣው ማስተር ቤት ልምድ ያለው ነገር ይመቸዋል። ልምድ ያላቸው ሰዎችን ነው ተመራጭ የሚያደርጉት። በቃ እንደዚህ አይነት ነገሮች ላይ ደፋር ያደርጉሻል በጣም። እና እኔ አሁን ረጅም ማዘር ትሆናለች እኮ ምን አልከሰከሰኝ ምናምን እላለሁ አንዳንዴ። ስጀነጀናት ምናምን እጇን ይዤ ምናምን ሰው ሁሉ አልፈራም ነው እንጂ በቃ ሰው ይገርማል። ደንግጦ ነው የሚሄድ እጇን ይዤ ምናምን በቃ ያሌለ ውሃ ምናምን ምናምን እላለሁ። ግብዳ እኮ ነች እቺ ይኖራል። ለምንድን ነው የቀረብኳት ምናምን እላለሁ። እንዲህ አይኖታ እንድትሆኚ ያደርግሻል። ማይደፈር ነገር እንድትደፍሪ ያደርግሻል በነገራችን። እና በጣም ከባድ ነው። ሴተኛ አዳሪ ምናምን ያስቀመጨላል። በጣም ከባድ ነው እኮ። ይሻላል ሴጋ ከማድረግ ይሻላል። የምን ይሻላል? እንደዚህ አይነት ባይዘው በቃ ሴክስ አዲክሽን ትሆኛለሽ በጣም ማለት ነው። እኔ አሁን ያረገኝ በስተመጨረሻ ሴክስ አዲክትድ እንደሆነ ያረገኝ እና እንደውም ማስተር ቤት ከማድረግ ይልቅ ወደ ቺኮች ምናምን ኦብሰስ የመሆን ነገር ይዞ የማደር ምናምን አይነት ጉጉቶች እንትን ይልሽ መጨረሻ ላይ ያረገኝ እንደዛ ነው። እና ከባድ ከዛ ከማድረግ ይልቅ ማስተር ቤት ወደ ሴት ባደላሉ አብሮ በማደር ማለት ብቻ ኮንትሮል ታደርጊዋለሽ። ዝም ብሎም ካገኘሽ ሴት ጋር ምናምን አትጋደም።
የምትመርጫቸው ሴቶችም አሉ እና እዚህ ደርሰናል። እንግዲህ አላገባሁም ባይዘው ተጽዕኖ አድርጎብኝ ነው ያላገባሁት። ተጽዕኖ አድርጎብኝ ማግባት አለብን አሁን ነው ግድ ነው እሱማ። ያው ሳታገቢ ትኖሪያለሽ ይከብዳል። ቢያንስ ራስሽን ተክተሽ ምናምን መሞት ነው ያለብሽ እና ግን ተጽዕኖ አድርጎብኛል ቶሎ እንዳላገባ ማለት ነው። አሁን አላገባሁም እሱ ማለት ነው። ቆይ ነገ ቆይ ዳርስቲ አሁን እችላለሁ እና እንደዚህ ነው ነገር ነው ብቻ አክብዶ አዩት። እኔ የምመክረው ነገር ይሄ ስትጨነቂለት ይብሳል ባይዘው ይሄ በቃ እግዚአብሔር የጠላኝ ሰው ነኝ፣ ፈጣሪ አይወደኝም፣ እርግማን ነው፣ ምንም ነገር አልችልም ምናምን የሚለው ነገር ከአይምሮሽ ማስወጣት አለብሽ። በቃ አረግሻ ፒስ ከምንም ፈጣሪ የማይጠላሽም ሁሉም ሰው እንደሚያደርግ ደግሞ